ሰላም እንዴት ናችሁ? ዛሬ ደግሞ ለብዙ ሰው ራስ ምታት የሆነውን ማስታወቂያዎች ስልክ ላይ ኮምፒውተር ላይ ነው ይችላል በተለያየ ቦታ ላይ ማስታወቂያ የተቸገራችሁ ቪዲዮዎች እየመጡባችሁ የተለያዩ ዌብሳይቶች ምናምን ስትጠቀሙ አፕሊኬሽኖች ስትከፍቱ በቃ የሆነ ሰዓት ላይ ማስታወቂያ ይመጣል። ያንን ማስታወቂያ ካላያችሁ ማሳለፍ አትችሉም። ማጥፊያውን ራሱ በቃ በአጉሊ መነጽር ብቻ እንዲታይ አድርገውት በቃ የሆነ ድብቅ ከላይ ቦታ የሆነ ቦታ አድርገውት እንዳታጠፉት እንደዛ ያደርጉ ጌሞች ስትጮቱ በቃ ማስታወቂያ የሆነ ሰዓት ላይ ማስታወቂያ ይመጣል። ያንን ካላያችሁ ማለፍ አትችሉም ምናምን እና እነዚህ የተለያዩ እንደዚህ ማስታወቂያዎችን እንዴት ማጥፋት እንደምችሉ የማሳያችሁ ነው የሚሆነው። ይሄን ለማድረግ በጣም ቀላል ነው። አፕሊኬሽን ማውረድ አይጠበቅባችሁም። ይሄ ዘዴ በዋይፋይም ይሰራል፣ በዳታም ስትጠቀሙ ይሰራል። ስለዚህ ምንም አይነት አፕሊኬሽን ማውረድ አይጠበቅባችሁ። ስልካችሁ ላይ ብቻ ገብታችሁ ሴቲንግ ብቻ ነው መቀየር ያለባችሁ። ለምሳሌ እዚህ ጋር እንደምታዩት ይሄ ዌብሳይት ነው። እዚህ ጋር ፊት ለፊት የመጣው ማስታወቂያ ነው እና ይሄ ለሳምፕል ሴቲንጉ መቀየረው ሴቲንግ እንደሚሰራ ላሳያችሁ ነው። ስለዚህ እዚህ ጋር እንደምታዩት የማስታወቂያ ይመጣል። በቃ የነገር ስትጠቀሙ እናንተ ያው የምትጠቀሙት ዌብሳይት ራሳችሁ ታውቁታላችሁ፣ ግን እኔ ለሳምፕል ነው ማሳያችሁ። ስለዚህ ያው እንደምታዩት በቃ ማስታወቂያ ይመጣል ዌብሳይት በቀየራችሁ ቁጥር። እዚህ ጋርም ባሳያችሁ ያው እዚህ ጋር እንደምታዩት ዳውንሎድ ነው የሚለው ማስታወቂያ ነው። እዚህ ጋር ይሄ ፕሌይ ጌምስ የሚለው ማስታወቂያ ነው። እዚህ ከታች ያለው ማስታወቂያ ነው። በቃ እንደዚህ በተጠቀማችሁበት ቁጥር የማስታወቂያ ማአት ቪዲዮ ማአት እየመጣ ያስቸግራችኋልና ይሄ እንደውም አግሬሲቭ አይደለም። አብዛኞቹ ላይ ፊት ለፊት ቪዲዮ ነው በቃ የሚያመጣባችሁ። እሱን ማየት አለባችሁ ግዴታ። ስለዚህ የተለያዩ ዌብሳይት ላሳያችሁ ማስታወቂያዎች እንዴት እንደሚመጡ። እዚህ ጋር ማስታወቂያ አለ። እሱን እንደ ድንገት ብትነኩት በቃ ወደ ሌላ ዌብሳይት ነው የሚወስዳችሁ። ከዛ ለብዙ ነገር ትጋለጣላችሁ ማለት ነው። ምክንያቱም ሀክ ልትደረጉ ትችላላችሁ። የተለያዩ መረጃ ጠላፊዎች አሉ። ስልካችሁን የተለያዩ ነገሮቻችሁን ይወስዳሉ። ነገር ፌክ ዳውንሎድ መጥፎ አፕሊኬሽን ምናምን ስልካችሁ ላይ ዳውንሎድ ያደርጉባችኋል። እንዲሁም የተለያዩ የአዶልት ዌብሳይት ይወስዳችኋል ማለት ነው። ይሄ እንደውም የብዙ ሰው ራስ ምታት የሆነ ነገር ነው። ስለዚህ ከእንደዚህ አይነት ነገር ላይ ያው ራሳችሁን እንዴት መጠበቅ እንደምትችሉ አሳያችኋለሁ ማለት ነው። እና ይሄ ከብዙ ስካመሮች ፌክ ሎጊን ፔጆች እንዲሁም የተለያዩ ነገሮች ይጠብቃችኋል። ግን ይሄ ሲስተም ማለት 100% ማለት አይደለም። ምንም ሲስተም 100% አይደለም፣ ግን በጣም ብዙ ነገሮችን ይከላከላል። ስለዚህ እሱን ነው ማሳያችሁ። ስለዚህ ለምሳሌ አሁን አፕሊኬሽን ላይ እንኳን ላሳያችሁ። ስለዚህ እዚህ ጋር ይሄ አንድ እንደውም ስከፍተው ነው ፊት ለፊት ማስታወቂያ የሚያመጣው። እዚህን ካላያችሁ መዝጋት አትችሉም ማለት ነው። ያ ክሎዝ ስለው ያው እዚህ ጋር እንደውም በቃ እንደዚህ ማስታወቂያ በማስታወቂያ ነው የሚያመጣባችሁ። ሌላም አፕሊኬሽን ላሳያችሁ። ለምሳሌ እዚህ ጋር ኤምኤክስ ፕሌየር ብዙዎቻችን እንጠቀመዋለን። ይሁት ማስታወቂያ እዚህ ጋር ኤክስ ሚሊዮን ነክታችሁ ነው በቃ እንደምታዩት እዚህ ጋር ማስታወቂያ በማስታወቂያ ነው። ስለዚህ ይሄንን እንዴት ማጥፋት እንደምትችሉ ነው ማሳያችሁ። ስለዚህ እንደነው የምታደርጉት፣ በመጀመሪያ ሴቲንግ ላይ ትገባላችሁ። ከዛ በኋላ ሰርች ማድረጊያው ላይ በቀላሉ ለማግኘት እዚህ ጋር GNS ብላችሁ ትጽፋላችሁ። ከዛ በኋላ እዚህ ጋር ፕራይቬት DNS የሚለው ይመጣላችኋል ማለት ነው። ስለዚህ እሱን ክሊክ ታደርጋላችሁ። ከዛ እዚህ ጋር ፕራይቬት DNS የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር አውቶማቲክ ላይ ወይም ደግሞ ኦፍ ላይ ሊሆን ይችላል እናንተ ላይ። ለዚህ እሱን ትተውትና ፕራይቬት DNS የሚለውን ትመርጣላችሁ። ፕራይቬት DNS ፕሮቫይደር የሚለው ላይ ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር እንደምታዩት ስክሪን ላይ ያደርግላችኋለሁ dns.adguard.com የሚለውን ትጽፉና እዚህ ጋር እንደምታዩት በስፔሊንጉ ሴቭ ትሉታላችሁ።
ከዛ በኋላ ጨረሳችሁ ማለት ነው። ስለዚህ አሁን ወደ ዌብሳይቶቹ እንኳን ብንገባ ለምሳሌ ቅድም መጀመሪያ ዌብሳይቱ እንኳን ገብቼ ላሳያችሁ። ያ መጀመሪያ ሪፍሬሽ መሆን አለበት። ከዛ በኋላ ማስታወቂያው መምጣት ያቆማል ማለት ነው። ስለዚህ እዚህ ጋር እንደምታዩት ማስታወቂያው እየመጣ አይደለም። ከነ ፕሩፍ ነው ማሳያችሁ። ሌላ ዌብሳይት እዚህ ላይ የምንግባ። እዚህ ጋር እንደምታዩት ጠፋ። ከላይ ነበረ። እስቲ ሪፍሬሽ ላድርገው ነው። የለም። እዚህ ጋር እንደምታዩት አድቨርታይዝመንት ነው የሚለው። ያው እዚህ ጋር መሀል ላይ ነበረ፣ የለም። አሁን እዚህ ጋር አድቨርታይዝመንት የሚለው ማስታወቂያ ነበረ፣ ነገር ፎቶ ምናምን ነበረ። አሁን የለም፣ እየመጣ አይደለም። ያው እንደምታዩት ነው። ስለዚህ ይሄ ይሰራል ማለት ነው። ይሄንን በቀላሉ ስልካችሁ ላይ በሴቲንግ ላይ ገብቶ በማስተካከል ከተለያየ ራስ መታትና የተለያየ ማስታወቂያዎች እንዲሁም የአዶልት ዌብሳይቶች የተለያዩ መጥፎ ነገሮች ስልኮቻችሁ ላይ እንዳይመጡ ማድረግ ትችላላችሁ። ስፔሻሊ ልጆቻችሁ እንደዚህ አይነት ስልክ የሚጠቀሙ ከሆነ ይህንን ሴቲንግ ፕሊዝ አብሩላቸው እና ይህንን ቪዲዮ እስካሁን ካያችሁ እንደ ቦነስ ደግሞ በጣም አሪፍ ብራውዘር እንደዚህ አይነት ማስታወቂያ የማያመጣ ምናምን የተለያዩ ነገሮችን የማያመጣባችሁን ብራውዘር ከፕሌይ ስቶር ላይ እንድታወርዱ እመክራችኋለሁ። እሱም እዚህ ፕሌይ ስቶር ላይ ትገባላችሁ። ስለዚህ እዚህ ጋር ከገባችሁ በኋላ ሰርች ማድረግ ነው። እዚህ ጋር ብሬቭ ብራውዘር ብላችሁ ትጽፋላችሁ። ብሬቭ ብራውዘር። ከዛ በኋላ ይሄ ብሬቭ ብራውዘር ይመጣላችኋል። እዚህ ጋር እንደምታዩት ይሄንን ብራውዘር ትጭኑታላችሁ። ከዛ በኋላ ይሄንን ብሬቭ ብራውዘር ብቻ ተጠቀሙ። ጉግል ክሮም ምናምን ስፔሻሊ ይሄ ፎኒክስ ብራውዘር አትጠቀሙ። ስልካችሁ ላይ ይሄ ብራውዘር ካለ አሁኑ አጥፉት። ምክንያቱም የተለያዩ ነገሮች ያመጣል። ብዙ ሰው ስልክ ላይ አይቻለሁ የተለያዩ የማያስፈልጉ ነገሮችን እንዲሁም አፕሊኬሽኖችን ራሱ የሚጭንበት ጊዜ አለ። ለዚህ ይህንን ብራውዘር ብሬቭ ብራውዘር የሚለውን ዳውንሎድ አድርጋችሁ እንድትጭኑ መክራችኋለሁ። እሱን ሴቲንግ ላይ ዲፎልት ለማድረግ እዚህ ጋር ሴቲንግ ላይ ትገቡና ብራውዘር ብላችሁ ትሰርቻላችሁ። ከዛ ብራውዘር ብላችሁ እኔ ባጭሩ ያው ስለጻፍኩ ነው ይመጣላችኋል። ብራውዘር ብላችሁ ጽፉ ይመጣላችኋል። ስለዚህ ዲፎልት ብራውዘር አፕ የሚለው ላይ ይሄንን ብሬቭ ታረጉታላችሁ ማለት ነው። ስለዚህ ምንም ጊዜም የሆነ ነገር ከሌላ ቦታ ከቴሌግራም ከተለያዩ ቦታዎች ስትከፍቱ ቀጥታ በብሬቭ ነው የሚከፍትላችሁ ማለት ነው። ስለዚህ ሁሉ ጊዜ ብሬቭን እንድትጠቀሙ መክራችኋለሁ። ኮምፒውተር ላይም ቢሆን ስልክም ላይም ቢሆን ከተለያየ ማስታወቂያ አሁን ካሳያችሁ ሴቲንግ በተጨማሪ ከብዙ ነገሮች ይከላከላል ማለት ነው። ስለዚህ እቺን ነገር ብቻ በማድረግ ራሳችሁን ከተለያየ አስቸጋሪና ጸያፊ ነገሮች ራሳችሁን መጠበቅ ትችላላችሁ። አፕሊኬሽኖችም ላይ ደግሞ እንዳይመጣ ያደርጋል። ለምሳሌ እዚህ ጋር አሳያችሁ እችላለሁ። እዚህ ጋር እንደምታዩት አሁን ያሳያል፣ ግን ዘግታችሁ መውጣት ይኖርባችኋል። ስለዚህ ዘግታችሁ ወጣችሁ ስትመለሱ ማስታወቂያ የሚባል ነገር አታዩም ማለት ነው። ስለዚህ እንደምታዩት ከነ ፕሩፍ ነው እያሳየዋችሁ። ሪፍሬሽ ባረጋው አይመጣም፣ ኤምኤክስንም አይመጣም ማለት ነው። ስለዚህ እንደምታዩት ነው። ስለዚህ የትኛውም አፕሊኬሽን ላይ አብዛኛው አፕሊኬሽን ላይ እኔ እንዳጋጠመኝ እስከሆነ ይሄንን ሴቲንግ ካበራው በኋላ ምንም አይነት ማስታወቂያ አይመጣም ማለት ነው። ስለዚህ ይሞክሩት። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለቻናሉ አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እና እንዲሁም በቀላሉ የተለያዩ ቪዲዮዎች በመለቅበት ሰዓት ቶሎ ይደርሳችኋል፣ ኖቲፊኬሽን ይደርሳችኋል ማለት ነው። ስለዚህ እሱን ማድረግ ትችላላችሁ። እስከሚቀጥለው መልካም ጊዜ